የሚቸበቸብ ይመስለኛል። ወይኔ ከቤተሰቦቹ ጋር እንዴት ነው ተግባብቶ የሚኖር? እኔማ በሷ ፍቅር የተነሳ ካለ እንቅልፍ ኪኒን የሚተኛም አይመስልም። ቆይ አትቲክ አንቺ ምን አይነት ወንድ ነው የምትወጂው? ገና ሳየው የምትደነግጥልኝ እንዴ? ቆይ ሴጣን መስሎ መጥቶ ቢያስደነግጥሽስ? ምን ነው አንቺ? ኧረ በስመ አብ በይ። እህቷ በጣም ኃይለኛ ነች። እኔ ራሴ በጣም ኃይለኛ ነኝ እና እሷ ዘላለም ዓለማን ቆማ ቀርታለችና አንዲት ጦቷ ያጎጠጎጠ ዳሌዋ ያበጠ ጸጉሯ ያደገ 18 ያለፋትን ኮረዳ አስሮ ማስቀመጥ ኢሰባዊ ድርጊት አይደለም? አንቀጽ እህቷ በጣም ኃይለኛ ነች እኮ ነው እያልኩ ያለሁት። እንዴ አንተስ ከመቼ ነው ለሚኪ ብለህ እንደዚህ የምትሆነው? ለሚኪ አይደለም፣ ማናችንም ተልኳችንን መፈጸም አለብን። ስለ ተልኮ አንቀጽ እኔ ጊዜ የለኝም። ምንድነው? ምን በራን ኮክተ ነበር? ምንድነው? ምን ካውራጃ ነው። ካውራጃ ምን ማመልከቻ ነው። የማመልከቻ ለሌኒ አቤት ምን አካሄድ ሚስጥር መጠበቅ አለብሽ። ያው ሚኪ ነው። በወርቅ ላይ ያደገ የወርቅ ቤት ልጅ ነው። እንዴት ነው ማንበብ ማትችሉት? ከቤተሰብ ነው እንዴ? የቀኝ እግርሽን አንስተሽ አንድ ብለሽ ብትቆጥሪ ከ20 ሜትር በኋላ ወርቅ ቤታቸውን ታገኛለሽ። ወርቅ ከሆነ ልጅ ጋር። ዋናው ጉዳይ ትናንት አይቶሽ ደስ ብለሽዋል። ስለዚህም ልክ 9 ሰዓት ላይ ኒመኒ ካፌ እንድትገኚ አዟል። ግልባጭ ለሌኒ መስማማትሽን እዚች ጋር በፊርማሽ አረጋግጭልኛ። ሚኪ ጎልድ? አዎ ሚኪ። ምን ጎልድ ብቻ ዳይመንድ አግኝቼ። ወይዘሮ አደገኝት በጣም እናመሰግናለን። አትገረም። ማንኛውም እንቅስቃሴ ስራ ነው። እንሂድ ይልቅ ወደ ሚኪ እንሂድ። የምንም ነገር በከነላችሁ። ይሄኛው የማሌዥያ ነው፣ ያኛው ደግሞ የኢንዶኔዥያ ነው። እዚህ ጋር የምታያቸው የሀገር ውስጥ ናቸው። በነገራችን ላይ ሸሚዝህ ማርክ አለው። እዚህ ቤት የምታያቸው ነገሮች በጠቅላላ ማርክ አላቸው። ለመሆኑ አንቀጽ 35 ስለ ሴት ልጅ መብት ምን እንደሚል ታውቃለህ? ምንድነው የሚለው? ትወለት ወይ ሳምሪዬ፣ ብዙ ጊዜ ሆናት እኮ። የማታውንማ እኔ ነኝ የማመጣው ከስራ ስወጣ። የጧቱን ሰራተኛዋ ናት የምታመጣው።